መስጂድ ራሱ አለቀ። እንዴት እንውን እኛ እንዳንሰግድ ማለት ነው። እንዴት እንውን? ይኸው እያያችሁ ነው። ይኸው መስጂዱን እያያችሁ ነው። አለቀ እኮ። አላሁ አክበር። የት እንቅራኛ? የት እንስገድ? ምን ነው አይታችሁ ዝም አትበሉ። አላህን ፈርታችሁ ማለት ነው። አላሁ አክበር፣ 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 አላሁ አክበር። መስጂዳችን እንዲሆነ እኛ መስጂዳችን እንዲሆነ ልጆች ቁርአን የሚቀሩበት ሰዎች ሰላት የሚሰግዱበት እንዲሆነ ማለት ነው። ምን ነው አይታችሁ ዝም አትበሉ። በቃ ሙስሊሞች አጠቃለን ማለት ነው። ከሀዲያ እንውጣ ነው። አረ ሙስሊሞች አይታችሁ እንዳትሉ፣ አይታችሁ ዝም አትበሉ። ይኸው ከሀዲያ እንውጣ ነው። ይኸው ሀዲዮች እንዲያደረጉ ምን ነው? እንዴት እንሁን? እንዴት እንሁን? አላሁ አክበር፣ አላሁ አክበር። ምን ነው አይታችሁ ዝም የምትሉት? ይኸው ሀዲያ እንዲሆናል። መስጂዳችን ተቃጠሉብን። ቁርአን የሚቀሩበት ሰላት የሚሰገዱበት የት ሄደን እንስገድ? የት ሄደን እንቅራ? ሙስሊሞች ድምጻችን ይሰማ። እስልምና ድምጻችን ይሰማ። ለሀዲያ ሙስሊሞች ፊቲ፣ ለሀዲያ ሙስሊሞች ፊቲ፣ ለሱማያ መስጂድ ፊቲ፣ ለሱማያ መስጂድ ፊቲ፣ ለሀዲያ ሙስሊሞች ፊቲ፣ ለሀዲያ ሙስሊሞች። አላሁ አክበር። አይታችሁ ዝም አትበሉ። በተክቢራ ምን ነው እስልምና እንዴት ነው? አይታችሁ ዝም አትበሉ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ይኸው መስጂዳችን እንዲሆነኛ አሁን ከዚህ በኋላ እንዴት ነው የምንሆነው? የት ሄደን ነው የምንሰግደው? አላሁ አክበር፣ አላሁ አክበር። ተቃጠሉብኝ። አላሁ አክበር። ተቃጠሉብኝ። እንዴት እንሆነው? መግቢያ ላይ ሰማችሁት ለቅሶ ሰው ሞቶባቸው አይደለም። የአላህ ቃል ቁርአን ተቃጥሎ መስጂድ ወድሞ መስጂድ ተቃጥሎ ደረሶች ስለተበተኑ ነው። በማዕከላዊ ኢትዮጵያ በሀዲያ ዞን በአነሌ ወረዳ አራልዶ ቀበሌ ላይ ይሄው መስጂድን በዚህ መልኩ አውድሟል። በተደጋጋሚ ቪዲዮ ሰርተናል። ማንም ሊደርሰን አልቻለም። ማንም ሊያግዘን አልቻለም። ሀታ በሚዲያ ደረጃ እንኳን አንድ ተራ ነገር ሲመጣ ራሱ በዚህም ታጨበጭባላችሁ። ግን አንድ ሙስሊሞች እንኳን ወጥቶ እኛ ራሱ ቪዲዮ ስንሰራ ላይክ እና ሼር ኮፒ ሊንክ ማድረግ ራሱ አልደፈራችሁትም። ታላላቅ ሚዲያ ያላችሁት እንኳን አንድ ጊዜ እንኳን ድምጽ ልትሆን አልፈለጋችሁትም። ደስ አላችሁ? ዛሬም ደስ አላችሁ? የአላህ ቃል ቁርአን ተቃጥሎ እህቶችና ወንድሞች እንደዚህ አልቅሶ መድረሳ ያላሉ ደረሳዎች ተበትኖ ደስ አላችሁ? ማንም ሊደርሰን ያልቻለበት ለምንድን ነው? ለምንድን ነው የሙስሊሞችን ችግር እንደራሰ ችግር መቁጠር ያልቻልነው? ታላላቅ ሚዲያ የያዛችሁት ለምንድን ነው? በዚህ ዙሪያ ላይ እንኳን አንድ ጊዜ እንኳን አንድ ቪዲዮ ለመስራት ያልፈለጋችሁት? ወይስ ሀዲያ ዞን ውስጥ ላይ ያሉ ሙስሊሞች ተበድለናል፣ እንዲሆነናል፣ መስጂድ እየፈረሰን ነው፣ የመቃብር ቦታ እየተከለከለ ነው ብለው ሲናገሩት የቀልድ መስሏቸው? ወይስ የጥላቻ ሱስ ስላለባቸው ነው እንደዚህ እያሉ ያሉት? ይኸው ማታ ጽንፈኛው ፕሮቴስታንት መስጂድን አቃጥለዋል። መስጂድ መቃጠሉ እንኳን እንተው፣ የአላህ ቃል ቁርአን ተቃጥሏል። ይሄ አንተ ስለተናቀ ነው ራሱ ማለት ነው። ምንም መታመጡን ተብሎ ነው። ለዚህ መስጂድ እየታገሉ የነበሩት ሙስሊሞችን ያለ ምንም ጥፋት ባለፈው 1 አመት ከ2 ወር 1 አመት ከ2 ወር 7 ወንድሞቻችንን ያስረዋል። ያለ ምንም ጥፋት 1 አመት ከ2 ወር 7 ወንድሞችን አስረዋል። ለምን ለመስጂድ ጮኻችሁ? ለምን ስለ መስጂድ ትናገራላችሁ? ሙስሊሞች የራሳቸውን መብት እንዳይጠይቁት 1 አመት ከ2 ወር ታስረዋል። ይሄው መስጂድ ተቃጠለ፣ ቁርአን ተቃጠለ፣ ደረሶች ተበተኑ። እንዲሁም ደግሞ ሙስሊሞች ዛሬ ላይም ራሱ ማንም እንኳን ዞሮ የሚያይ የለም። አንዱ እንኳን የሚዲያ ሰው እስኪ የዘገበውን ሰው እስካሳዩኝ ሚዲያ ላይ ራሱ ታዋቂ ነው የሚባለው። መስጂዱ እንኳን ተቃጥሎ መስጂድ ተቃጥሎ ቁርአን ተቃጥሎ ራሱ ደረሶች ተበተኑ አንድም ታላላቅ ሚዲያ የሚባለው አልዘገበም። ህዝቦች ተመልከቱ፣ ተመልከቱ አዳሜ
ሙስሊሞች በዚህ እየተጨቆኑ ነው ያሉት። ቁርአን እየተቃጠለ መስጂድ እየተቃጠለ አንተ ምን ትሰራለህ? ህዝብ እያለቀሰ ነው። መስጂድ ተቃጥሏል፣ ሙስሊም ተቃጥሏል፣ ነፍስ ነው ተቃጠለ።